እሱ ሽቀላቸው ናቸው የሚታየው ሽቀላ እንጂ የሃይማኖት ክብር ኦርቶዶክስ ትከበር ተዋረድ ምናቸው ማለለች። ምክንያቱም አንድ ጥቅስም አያውቁ እስላም የማያደርገውን ኦርቶዶክስ አታሽቃል። መከባበር በልክ ድረስ ነው፣ በልክ ድረስ ነው ሰው መታከበር። ለእስላም የተለየ ነገር ላደርግ አልችልም። ዊ ጉድ ታሴ። ስለዚህ ብዙ ጊዜ የምታስቸግሩት የኦርቶዶክስ ልጆች ማሽቃበጥ ላይ ዋንጫ የበላችሁ ናቸው። ታንክ ዩ። ስለዚህ በጣም ለነሱ ቲፎሱ ስትሆን ሰማይ ላይ ነው የሚያስቀምጡ አድቫንቴጅ። ልክ ፖለቲካ ማለት እንደ ፖለቲካ ሰማይ ላይ ነው የሚያወጡ። ስታሽቃብጥላቸው እንደዚህ ናቸው ስትል ስትለብስላቸው ማሻላ ሲያምርብሽ ተባረካላ ምናምን ምናምን። አሁን ለምሳሌ በግልጹ ልናገር፣ ፍሬ እብዶ ፍሬ ጀርመን ያለችው በጣም ሙሉ ሰዓት እብድ ፉል ታይም እብዷ የሰለመች ጊዜ መድኃኔዓለም ድረስ ምንም አያውቁትም። የዛኔ ረቡ ልክ አንብባ ቁራን አንብባ ምን አንብባ የሰለመች ልጅ አይደለች። ሩዋንዳ ሲያረጉት ነበር። በቃ ለማስቀናት ያልሰሩት ቪዲዮ የለም፣ ያልሰሩት ቪዲዮ በሷ የለም። ብራዘር አቡ አሚራ ራሱ አንድ ሰው ሲሰልም በግ እያረድኩ በላለው ሲል ነበር። ፖለቲካ እኔ ስሰልም 14,000 ማሻአላ ያውም በቲክታክ በጠረረ ዘመን አምቶከነባ 12 years ago የዛሬ 12 ዓመት የዛሬ 12 ዓመት ስሰልም በዛ ጊዜ የዛሬ 12 ዓመት 14,000 ማሻአላ ኬት አባት አመጣዋል። ማሻአላ በማሻአላ ነበርኩ። ያው ለስራው ባህሪ ማለት ፖለቲካ ነው። ለስራው ባህሪ ይመቻል። ስለዚህ ምንድነው ቲፎዞ ነው። አሁን ለምሳሌ በኦርቶዶክስ ወደ ኦርቶዶክስ የመጡ በጣም ብዙ አሉ። ምንም ቦታ አይሰጥ ልዳ አይሰጥ ምንም አይደረግልም። ለምን? ለነፍስ ነው። ክርስትና ለነፍስ ነው፣ ለስጋ አይደለም። እንግዲህ ቢኒያም ፓስተር ቢኒያም ኦርቶዶክስ ሆኗል። ምንም የተለየ ነገር አልተደረገለትም። ምንም ነገር ዮኒ ማኛ ደግሜ በሰልም ዶክተር ዛኪር ነው መሆንብህ። ከባድ ሚዛን እውነቴን ነው። ዮኒ ማኛ ቢጠነጥጥ እንትና መች ይችላል። ፓስተር ዳዊት ፓስተር ማኛ ነው የምባለው። ትቀልዳለህ እንዴ? ለምን ሰለምክ? ጥሩ ጥያቄ። ምን መሰላችሁ? መጀመሪያ ላይ ጫውታችሁ እስልምናውንም ጴንጤውንም ለምን እንደተቀበልኩ የዛሬ 12 ዓመት ልዘግባችሁ። ዛሬ ጨወጤው አይደል? በከለር እንጨዋወት። ምን ይሆናል? የሆነ ጊዜ ላይ ምንም ነገር ማድረግ የሚወቅጡ የኦርቶዶክስ ልጆች ናቸው። በፖለቲካ ይመጣሉ። ሳይ ኦርቶዶክስ ነው የሚወቅጠኝ ነው እንዲህ ያልኩ ባንንኩ ዝም ብለው አንዳንዶቹ ሙሉ ኦርቶዶክስ እያልኩ አይደለም፣ ከስር ይወቅቱኛል ነው። ትንሽ እስቲ ለባሉ ድምቀት ዞር ልበላልኳቸው ጠነጠጥኩ። ከዚህ በኋላ ከጌታ ውጪ ላዳምጣችሁ አልችልም። ድንጋይ ሲወግርብኝ የነበረው ሲቀጠቅጠኝ የነበረው ሲፈልጠኝ የነበረው ኦርቶዶክስ ነው አልኩ። ለቀቁት የ5 ደቂቃ ቪዲዮ። አባቴ ተቀወጥ አልኩ። ፌስቡኳ በአንድ እግሯ ቆመች። በአንድ እግሯ ነዋ። እች ማሪፍ ጥብስናት አልኩ። እቺ ጥብስናት አልኩ። ፕሮቴስታንቹ ወደ ጌታ መጣ። ጌታ ይወዳል። ዮኒ ማኛ ትለያለህ፣ ተባረክልን ምናምን ተባለ። ከዛ በደንብ ባልኩና ነገሩን ሳየው በጣም ፕሮቴስታንት ይወዱሃል፣ ደስ ይላሉ። ግን ደንግጫለሁ። እኔ በፕሮቴስታንት ቀልቤ ተገፏል። ሀገር ሰላም ብዬ
ቸርች ሄዳለሁ። ቸርች ሄድኩኝ በስነ ስርዓት አርሰውም ዘግባቸዋለሁ። ከዚህ በፊትም ዘግቤያለሁ። ታፕታፕ እያደረጋችሁ ምን የሆነ እኔ የገጠመኝን ነው ናችሁ ማለት አይደለም። እኔ የገጠመኝን ነው የማውቀው። ሳኖዜ ሄድኩኝ። አንድ ቀይ ልብስ የለበሰች ቀይ ከላይ ቀይ ከታች ያደረገች ኮትና ቀሚስ ነው ጥቁር በዚህ ሸሚዝ ያደረገች ቁልፉ የተፈታ የሚያምር ቀይ ልጅ፣ ቀይ ሊፕስቲክ፣ ቀይ ቦርሳ፣ ቀይ ጫማ አድርጋለች። ሀገር ሰላም ነው ብዬ ቀድሜ ነው የሄድኩት። ምን አለ ብዬ ዱቅ እልላለሁ። መጣ ከጎኔ። ሽቶዋ ራሱ በአናት የሚተክል ሽቶ ነው፣ የሚወሰውስ ሽቶ ነው። በቃ ለጥ ይበሉ ሽቶ ነው ሽቶ ራሱ። እሺ ሰላም ነው ብዬ ዱቅ አልኩ። ከዛ ትምህርት እያስተማረ ፓስተሩ እዚህ ጋር አሜን የሚላል፣ እዚህ ጋር ሃሌሉያ እመቤቴ። በዚህ በኩል የሚሮጥ ሰው አለ፣ መሬት ላይ የሚንደባለል ሰው አለ። ቀልብ የተገፉ ምን ውስጥ ነው ያለሁት አልኩ። ምንድን ሲያስተምር አሜን ትላለህ ትወጣለህ፣ ልክ ነው ይችላል ምናምን የሚባል ነገር አለ። እንዲህ ያልለመድኩም እኔ በኦርቶዶክስ ተዋህዶ ቅዳሴ አለ። በቅዳሴው መሰረት በስነ ስርዓት ሴት ለብቻ ወንድ ለብቻ ተቀምጦ ወይም ደግሞ ቆሞ ያስቀድሳል። በግዕዝ ነው። በግዕዙን እኛ እንመልሳለን በምንችለው፣ ማንችል ደግሞ እናዳምጣለን እዛ ሆነን ማለት ነው። እና ሙቭመንቱ የቄሶቹ ምናምን በጣም ወደዋለሁ። እንደ ቅድስና ሙቪ ነው የማየው፣ እንደ የክርስቶስ ሙቪ ነው። የክርስቶስን ሙቪ ካያችሁ ክራይስት የሚለውን እሱ ማለት ነው የምታዩት እዛ በመቅደስ ውስጥ እሱን አያለው በደንብ አድርጌና ዱቅ ብያለሁ። አባቴ ከዚህ ይሮጣል ይፈራገጣሉ ምናምን አየውና ዱቅ ብለን መጨረሻ ላይ ምን ይላል ቄሱ? ይቅርታ ፓስተሩ፣ እጅ ለእጅ ተያይዛችሁ አጠገብ ያላችሁን ዞራችሁ እጅ ለእጅ ይዛችሁ ጸልዩ ተባለ። አባቴ እኔ ሀገር ሰላም ነው ብዬ እጇን ጋማ ስለው እጇ ውሃ ነው ይለሰልሳል። እንደው በፈጣሪ እኔ እመቤቴን፣ ይሄ እውነተኛ ታሪክ ነው የምናገር። እጇን ይዘላለው ሻቀቴ ሰላም ካላልኳት አለ። ሰላም ካላልኳት እዣታለሁ። ትንሽ ተከፍቷል ብያቸዋለሁ። መዋሸት አልችልም። እና እሷ ጨፍና ለካ በጣም ታምናለች። እሷ ምንም አቴንሽን አልሰጠችኝም ዱቄታ ስለሆንኩ ማለት እኔ እንዴት ልጨፍር? እንዲህ እያለኝ ስትጸልይ ኢየሱስ ጌታ ነው፣ ኢየሱስ ይባርካል፣ ኢየሱስ ይወዳል ምናምን ስትለኝ እኔ እንዲህ ሲል ወተት ቤቷ ታ ይለኛል፣ ሰላም ይለኛል። ወይኔ ጌታ ወይ ምን ውስጥ ነው የከተትከኝ? ተወዛግቤ ልሙት። ደግሞ ይደረጋል። ከዋሻው ፕሮቴስታንቶች መቻችሁ ተናገሩ። ቤተክርስቲያን ላይ የጓደኛን ከጎን ያለውን ዙርና ያዝ ትባላለህ፣ ይዘህ ጸሎት ትደራረጋል። ከዛ አይኔ ጠንግርግር እንዲያልኩ ነው ምን ተፈጥሮ ነው? ከዛ ትንሽ ቆየው። ከመቼ ነው ደግሞ የአለባበስ ስታይል ትንሽ የደከመ ነው አልዋሽ። ፕሮቴስታንቶች ሴቶች አስተካክለው አለባበስ በእውነት ይደብራል። የጌታን ፍቅር ልታዩበት እንጂ በሴት እነ ዳዊት ተሰናክለዋል፣ እነ ሙሴ ተሰናክለዋል፣ እነ አብርሃም፣ ሌሎቹንም ልታመጡ ትችላላችሁ በመጽሐፍ ቅዱስ። እነ ሳምሶን ተሰናክለው፣ ያልተሰናከለ የለም። ስለዚህ አለባበሳችሁን ፕሮቴስታንት እህቶቼ ብታስተካክሉ ደስ ይለኛል። ቤተክርስቲያን ስትሄዱ ለሰርግ ጥሪ ሄዳችሁ ነው የምትመስሉት እና ደስ የሚል ነገር የለውም። አለባበሳችሁ ላይ በጣም ነቀፌታ አለኝ። ብዙ ፓስተሮች ይናገራሉ፣ ግን እንዳይቀሩባቸው ስለሚፈልጉ ለዘብ አድርገው ነው የሚናገሩት። ሰው ብዙ አልተመቸኝ። አየሁት በቃ ይሎ መወዘጋገቡ አልወደድኩት። ሰው ትንሽ ቆየውና ይቺን ጥብስ ለምን ጨዋታውን አላከረውማል። ምክንያቱም ታስታውሱ እንደሆነ ሙስሊም ገብተ መውጣት አትችልም። የመጀመሪያው ገብቼ የወጣሁት እኔ። ከዛ ይለዋ ማሻ አላ በሉኛል። ሰልም ያለው ብዬ ፖስትኩት ነፍሴ ሰማይ ደርሶ ተመለሰ ፒፕሉ በሙሉ። ምክንያቱም ላይቭ አልነበረም እዛ ነው። የዛሬ 12 ዓመት ፌስቡክ ላይ
ላይቭ አልነበረም፣ ምን አልነበረም። ቪዲዮ ቀርጸን ነው ፖስት የምናደርገው። የምሰራቸው ቪዲዮዎች ራሱ ያደክማሉ። ሰላምታውን አላርፈውም በደንብ ሰላምታውን በደንብ አልችለውም እና ምንድን ነው የምለው? አሰላም አለይኩም እስካሁን አላረፈውም። አሰላም አለይኩም ማለይኩም አሰላም ወረበቱ ላይ ወበረካቱ ነው ወረበካቱ ላለው ዝም ብዬ ማሻአላ ይሉኝ። እኔን ተናገርክ ማለት እናት ወልዳለች። በሰለምኩ ጊዜ ዮኒ ማኛን ተናገርክ ማለት አለቅል። ዶክተር ዛኪራችን እየተባልኩ ነበርና እንትን ቆቡላ አርጌ ነበር ትቀል በከረባት ቆቡላ አርጌ ከችል ነበር። አልሐምዱሊላህ ምናምን እያልኩ እችላለሁ። በይ ተመችቶኛል። እዛኔ ምናምን ነገር ከዛ እንዲያው ይመቻ። ይህንማ በሰፊው መሆን አለበት። አሻዱ ማስባር አለብኝ፣ ሻሃዳ መያዝ አለብህ ምናምን ተባልኩ። አረ ጣጣ የለውም አለ ሻሃዳ። አረ ምን ጣጣ አለ? መግድዬ እንዴት ነሽ? እንኳን አደረሰሽ። እና ሻሃዳ እንዴ ምን ጣጣ አለው? ማኛው ሱፌን አርኩኝ፣ ኮፍያ ጽድት ያለ ሱፍ አርጌ ዋና የተባለው ጋር ፈልጌ ሄድኩ። መሐመድ አሊ የሚባለው ቦክሰኛው እሱ ላይ ለቀብር ጊዜ ሄደው ይሌ አለ የተባለ ሙስሊም ነው። ሄድኩ ጀለስካ። ከዛ አሻዱ አስባለኝ። ስም መሐመድ ዩኑስ ተባለ። ያው ስምም የሙስሊም ነው። ዮናስን ዮኑስ ነው የሚሉት እነሱ። መሐመድ ዩኑስ ተባለ። በቃ ተቀወጠን፣ ለቀኩት። ምን ላይ ፌስቡክ ላይ በቪዲዮ ማኝዚ። ከዛ አንዳንድ ነገሮች ማንበብ ጀመርኩ። እግዚአብሔር ይስጠው። እኔ ፊት ለፊት እሱን መናገር ባልፈልግም ይኸው ወንድማችን ወንድም በሌላ ነገር ማለት አልችልም። አሁን የሚያደርጉ የነበሩ ምንድን ነው? አሁን ለምሳሌ እዚህ ጋር ስልክ ያዝኩኝ አይደል? እዚህ ጋር ስልክ ሲይዝ እዚህ ጋር እንደዚህ ነው። ይሄ የሚያሳያችሁ ግራ እጄን ነው። በዚህ ጋር ቀኝ እጅ ነው። በቀኝ ነው ያዝኩት። ይሄ ግራዬ ሰዓት የማረገው እንትን የማረገው በግራዬ ነው። እኔ ቀለበት የማረገው በግራዬ ነው። በቀኝ አላረግም። በቀኝ ብራስሌት ነው የማረገው እና በቀኝ ጠጣ፣ በምን ጠጣ፣ በምን አርግ እያሉ በቃ ማጣደፍ ስራ ሆነ። እንግዲህ እግዚአብሔር የፈጠረውን አካል እግዚአብሔር ሲፈጥረን ውብ አድርጎ ነው የፈጠረ መጽሐፍ ቅዱስ ላይ የሚለው። እነሱ ግን በቀኝ ካልሆነ አይቻልም፣ አትችልም። ስትራመድ ራሱ ቀኝ ካልቀደመ አይቻልም። ይህኔን ዘገቡ። እንዴ እግዚአብሔር የፈጠረውን አካል ግራ ቀኝ የሚባል ነገር የለም አልኳቸው። እኔ እንደዛ የሚባል አላምንም። ምክንያቱም ፈጣሪ የሚፈጥረኝ አሟልቶ ፈጥሮ አንዱን ከእጅ ከአንዱ እጅ አያበላልጥም። ከዛ የነገሩኝ ምንድን ነው፣ ገላን ስትታጠብ ከሚስት ጋር ተኝተ ስትነሳ ገላን ከሚስቴ ጋር አድር ገብቷቸዋል የምለው ከሚስቴ ጋር ፍቅር ሰርቼ ከተነሳው ስትታጠብ በመጀመሪያ ይሄ ቀኝ አካልን ትታጠበዋለች እንደዚህ እያደረግ 3 ጊዜ። ከዛ ግራ አካልን ትታጠባል። ጥርስን ስትቦርሽ በዚህ ቀኝ 3 ጊዜ፣ በግራ 3 ጊዜ። ጆሮን እንትን ስትል 3 ጊዜ ምናምን። እንዲህ ዋሽቻለሁ? ሙስሊሞች ተናገሩ። በግራ ትታጠባለህ፣ ቀኙን ታጥባለህ መጀመሪያ፣ ከዛ ግራውን ታጥባለህ። መቤቴን እውነቴን ህግ አለ። ከዛ በምን ልተንፍስ? መተንፈሻ እንኳን የለም። ከዛ አይ እንዲህ አይነት ቅቅል ባይበላ ይቅር አልኩና መጣውና አይ እነዚህ ህግ ስላበዛችሁብኝ አልተመቸኝም፣ ሰላም ብሏል። ካልገደልን
ምንም ክፉ አልተናገርኩም። መቤቴን በቃ ጨርሻለሁ፣ የእስልምና ፕሮግራም ጨርሻለሁ፣ ምንም ልንግባባ አልቻልንም ብዬ ላሳልኩ። ካልገደሉ በተለይ ፕሬዚዳንት ማሜ የሚባል አሜሪካ ውሰዱኝ፣ ግብፅ ነበር ይዛል አሜሪካ ውሰዱኝ ፊዳ ሉን ፊዳ ሉን እያለ ቀውጤ ምን ያልተሰራብኝ ፊዳ አለ ካልገደል ነው ብለው። ምክንያቱም የመጀመሪያው ነኛ ሰው ማነው ያስታውሳል። ሰው ካልገደልናል። እኔ ደግሞ የዛ ጊዜ መላጣነት የሚያበሳጭኛል ምናምን ነገር ገባውላቸው። የዛኔ ገባውላቸው አልኩ። ዮኒ ማኛ ያጠፈዋል ምናምን እያሉ ብዙ ሰው ይመክረኛል። እኔ መሞከር ነው ብዬ አልኩኝ የዛ ጊዜ። ከዛ በቃ ተፋቱት ተባለ፣ ተውኝ፣ እኔም ተውኩ። በቃ አብረን እንትን ማለት ጀመረ በዛ ጊዜ ማለት እና ብዙ ጊዜ በዛ ጊዜ እኔ ዘፋኝ አይደለሁ፣ አርቲስት አይደለሁ፣ ምን አይደለሁ። ሶሻል ሚዲያ ላይ ከስራ መልስ የምደበርበት ነበር። ሃይማኖት የሚያበሳጨው ሰው አለ። ራሱ እኮ ደስ የሚል ሙሉ ኃጢአት ሰራተኛ ዱቄታም ነው። ሃይማኖቴን አትንካ ይላል። ተሰቅለሙት ሆነ ተገኝ ሃይማኖትን የምታከብር ከሆነ ምሳሌ ሁን። በማንኛውም ሃይማኖት ስትሄድ ሃይማኖትን እንዲከበርልህ ምሳሌ ሁን። አጭበርባሪ አትሁን። ስለዚህ ያ ነገር አረኩ፣ ተው ተባለ፣ ተፈታ።